ዩቲዩብ እንዴት ናችሁ? ሰላም ነው፣ አማን ነው። ዛሬም እንደተለመደው በሌላ በዩቲዩብ ቪዲዮ ተመልሻለሁ። ዛሬ የመጣሁት በሌላ ኮንቴንት ነው። እንደ ከዚህ በፊቱ የቭሎግ ወይም ዴይሊ ቭሎግ ሳይሆን ዛሬ የመጣሁት ለራሴ ይቅርታ ለማድረግ ነው፣ ለእናንተም ይቅርታ ለማድረግ ነው። አንደኛ ስለጠፋው፣ ሁለተኛ ደግሞ በህይወት ውስጥ ለውጥን እፈልጋለሁ፣ መለወጥ እፈልጋለሁ። በርዕሱ ላይ እንዳያችሁት መለወጥ እፈልጋለሁ። ይህን የመለወጥ ጉዞ ሳስብ መጀመሪያ ማድረግ ያለብኝ ነገሮች በትክክል አይቼና ተረድቼ ነው። አንደኛ የጠፋሁትም ለዛ ነው። ሁለተኛ ደግሞ ስራም ስለነበረኝ ስራ ትንሽ ቢዚ አድርጎኝ ነው። የተለያዩ ቦታዎች ላይ ሲሄድ ነበረ። ከዛ አንጻር ነው የጠፋሁት። አሁን በሌላ በዩቲዩብ ቪዲዮ ተመልሻለሁ። የዛሬ ኮንቴንታችን የሚሆነው መለወጥ እፈልጋለሁ። ይህ መለወጥ መፈለጌ ብቻ ሳይሆን ደግሞ ለመለወጥ ማድረግ ያለብኝ የመጀመሪያ ስቴፖችን ማድረግ ይሆናል ማለት ነው። ሰው ለመለወጥ የመጀመሪያ የወሰንኩት ነገር ለራሴ ይቅርታ ማድረግ ነው። ለራሴ ይቅርታ ማድረግ፣ ለእናንተ ይቅርታ ማድረግ። እኔ የተሸከምኳቸው ብዙ ሸክሞች አሉ። ይህን ስል እኔ ከሌላ ሰው የተለየ ወይም ደግሞ በጣም ላይክ ኤክሴፕሽናል የሆነ ነገር የተሸከምኩት ነገር ሳይሆን አብዛኞቻችን አንተም አንቺም የተሸከማችሁት ሸክም ነው። ይህም ደግሞ ኤክስፔክቴሽን ነው። ሰው ምን ይለኛል፣ ሰው እንዴት ላይክ የሚያስበኝ እኮ እንደዚህ ነው። ስፔሻሊ ሚድል ክላስ ላይ ያለን ማለት ይችላል። ወይም ነው ሚድል ክላስ የህይወት ዘርፍ ላይ ያለ ሰው፣ የህይወት ክፍል ላይ ያለ ሰው በታች ወድቆ እንዳይሰራ ሰው ምን ይለኛል ይላል። ወይ ዲግሪ ይዟል፣ ወይ ማስተርስ ይዟል፣ ወይም ደግሞ ቤተሰቦቹ የሆነ ስታተስ ላይ ናቸው ብሎ ስለሚያስብ ብቻ በጭንቅላቱ ያንን ነገር ስለሚያስብ ብቻ ምን ይለኛል በሚል ነገር ሰው ተሳስሯል። እኔም ከነዛ ውስጥ አንዱ ነበርኩኝ። ዝቅ ብዬ ለመስራት ወይም ደግሞ የሆነ ነገር ከትንሽ ነገር ለመጀመር በቃ አለ በውስጥ ያለውን ነገር ደስተኛም ለመሆን እንደዛ አይነት ኑሮ ለመኖር ሰው ምን ይለኛል በሚል ነገር ታስሬ ነበር። ይህም አንድ ሸክም ነው ማለት ነው። ይህን ሸክም ማራገብ እፈልጋለሁ። ሲቀጥል ደግሞ እኔ ውጭ ሀገር ነው የምኖረው፣ እኔ እኮ እንደዚህ ነው። ገና ለገና ውጭ ሀገር የሚኖር ሰው ሀብታም ነው ተብሎ ወይም ደግሞ ዲያስፖራ ሀብታም ነው ተብሎ ስለሚታሰብ ላይክ የራሴን ስታተስ ቢውልድ ለማድረግ ሰዎች ፊት ለፊት ለማቅረብ የምሞክረው ነገር እውነተኛ ያልሆነ ነገር ሲሆን ደስታን አይሰጥም ወይም ደግሞ ትክክለኛነትን አያመጣም። ይሄን ነገር መስበር እፈልጋለሁ። ኦልሬዲም ደግሞ እየሰበርኩ ነው ማለት ነው። ስለዚህ ምንድን ነው ሰው በህይወቱ ሲኖር ደስተኛ ሆኖ መኖር አለበት ብዬ አስባለሁ። ደስተኛ ሆኖ ሲኖር ነው ህይወቱ የተሳካ ነው ተብሎ የሚታሰበው። እኔ እንደዛ ነው ማለት ነው። ሰው አንዴ ነው የምንኖረው እዚህ ምድር ላይ፣ አንዴ ካይሳስባችሁታል፣ አንዴ ነው የምንኖረው። ስለዚህ እኔ አሁን ዛሬ 30 ዓመቴ ነው። 30 ዓመቴ ሆኖ ነገ 30 ዓመት አይሆነኝም። 30 ዓመት ከአንድ ቀን ነው የሚሆነኝ። አሁን ደግሞ 30 ዓመት ከአንድ ሀወር ወይም ደግሞ እያለ ነው የሚሄደውና ገብቷችኋል እያልኩት ያለው። ዛሬ ፍራይዴይ ነው፣ አርብ ነው። ይሄ አርብ እንደ ሌላው አርብ አይደለም። 30ኛ ዓመቴ ላይ ሆኜ ወይም ደግሞ ፈርስት ዊክ ከሆነ ይሄኛው አርብ እንደ ባለፈው አርብ አይደለም። እንደ ዛሬ 3 ዓመቱ አርብ አይደለም። there's a lot of differences። ዛሬ ድጋሚ አይመጣም። አሰብኩኝ ባለፈው ስራ ቦታ ሆኜ ሰዓቱ ይሄዳል። 9 ሰዓት ነው እረፍት የምንወጣው እና ከሰዓት 3 PM ማለት ነው 3 PM። ከዛ እኔ ጋር የምትሰራ ኮሊጌ ሰዓቱን አይተሽዋል? 3 ሰዓት። ይሄ ቀን እኮ ድጋሚ አይመጣም አይደል አልኳት። ያ ሁሉም ቀን ይሄ ራሱ ዲፍረንት ነገር አለው አለችኝ። ማለት ይሄን ነገር አንደርስታንድ ማድረግ አለብኝ። 9 ሰዓት ትላንት 9 ሰዓት ነው፣ ዛሬም 9 ሰዓት ነው። ሁሌ ተመሳሳይ አይደለም። ስለዚህ ምን ማለት ፈልጌ ነው፣ አንዴ ነው የምንኖረው። ስለዚህ ይህን ህይወት ማሳመር፣ ደስተኛ ማድረግ አለብን። ደስተኛ ለማድረግ ስናስብ ደግሞ ከሰዎች ካስቀመጡልን ወይም ደግሞ አንጎላችን ላይ እዚህ ላይ ከጫኑብን ነገር መውጣት አለብን ጋይስ። ይህን ነገር በጣም ነው የምፈልገው። የሆኑ ነገሮችን እያነበብኩ ነበረ። ራሴን በቃ ከእንደዚያ ነገር ለማውጣት ብዙ አስባለሁ፣ እጥራለሁ። ላይክ እንደ ማንኛውም ሰው ራሱን ዴቨሎፕ ለማድረግ እንደሚያስብ ሰው እንዲሁም ደግሞ እድሜው እየበሰለ እንዳለ ሰው ማቹር እየሆነ እንዳለ ሰው እንደዛ ነው እና ማስበው። የመጀመሪያው ነገር ይሄ ነው ማለት ነው።
ይሄን ቪዲዮ መቅረጽ አለብኝ የለብኝም እውነት አላውቅም፣ ግን ኢትስ ጀስት ራንደም ቪዲዮ ነው። ሜቢ አንድ ሰው ሊረዳ ይችላል፣ ወይም ደግሞ እንደኔ አይነት ሲቹዌሽን ውስጥ ያለ ሰው ሊያግዝ ይችላል። አላውቅም፣ ግን አንድ ሰው ይጠቅማል ብዬ ስላሰብኩ ነው። ጀስት ራንደምሊ ነው የቀረጽኩት። አክቹዋሊ ስራ እየሄድኩ ነው፣ ወደ ስራ እየወጣሁ ነው። ይህን ቤት ደግሞ ለቅቄ እየወጣሁ ነው፣ ወደ ሌላ ቦታ እየተጓዝኩ ነው። ለዛ ነው ቤቱ ይሄን የሚመስለው። ኦልሞስት አንድ ቀን የቀረኝ ከዚህ ቤት ለቅቄ ልወጣ እና ለዛ ነው ቤቱ እንደዚህ ሜስድ አፕ ሆኖ ያገኛችሁት እና እንደዛ ነው። ሌላ ነገር አትውሰዱት እንጂ ታውቃላችሁ ቤቴ ያበደ እንደሆነ የምታውቁት ነው። ለዛ ነው የጠፋሁት። ፓርትቱን እሰራላችኋለሁ። ጀስት ይሄን ግን አለው ለማለት ነው፣ አልጠፋውም ለማለት ነው። አይ ቲንክ 154K ሰብስክራይበር አለኝ። ኦኬ 154 ሰብስክራይበር ነው ያለኝ። ከዛ ውስጥም ፋሚሊ ምናምን ብዙ ናችሁ። ሁላችሁንም እወዳችኋለሁ እና ወደ ስራ እየሄድኩ ነው፣ እየወጣሁ ነው። እስከ ባስ ቦታ አብረን እንሄዳለን ዛሬ ማለት ነው። ዝም ብዬ ቪዲዮ ልቀርጽ ብዬ ነው እውነት ላይክ ከእናንተ ጋር ኢንጌጅ ላድርግ፣ እያወራሁ ልሄድ ምናምን ብዬ ነው። በዛውም የዩቲዩብ እስቲ ይነቃቃ፣ ትንሽ ነቃ ይበል። የወጣው ነው ከቤት ማለት ነው። ዛሬ የመጨረሻ የስራ ቀኔ ነው። እዚህ ወደ ሌላ ቦታ ልሄድ ስለሆነ ማለት ነው። አላውቅም፣ ነፋስ አለ ይሰማችሁ ይሁን አላውቅም። ዛሬ የመጨረሻ የስራ ቀኔ ነው። ስራ እንደዚህ ነው የሚሄደው። ባስ እጠብቃለሁ። ባስ ከአንድ 10 ደቂቃ በኋላ ይመጣል። ባስ ስቴሽን ሄጄ እዛ አቆማለሁ። አብራችን ቆዩ እና የዚህ ቪዲዮ የመጀመሪያው ሜይን ፖይንት ምን እንደሆነ ታውቃላችሁ? ይቅርታ ማድረግ ነው። ለራስ ለቤተሰቦች ሸክምን ማራገፍ፣ ለጓደኞቼ ይቅርታ ማድረግ። ግዴታ ደውዬ ይቅርታ ማድረግ የለብኝም። ላይክ ለራሴ ይቅርታ ማድረግ፣ ለጓደኞቼ ይቅርታ ማድረግ፣ ለቤተሰቦቼ ይቅርታ ማድረግ። በውስጤ ይቅርታ ካደረግኩ ያንን ሸክም ካራገፍኩት ሌላ ሸክም ለመጫን ወይም ደግሞ አዲስ ነገርን ለማድረግ አይከብደኝም ማለት ነው። ስለዚህ ያለኝን ሸክም ካራገፍኩኝ፣ መጀመሪያ የተሸከምኩትን ሸክም ካቃለልኩኝ ሌላ ሸክም ለመሸከም ወይም ደግሞ ሌላ የህይወት ዘርፍ ውስጥ ለመግባት የህይወት ፖይንት ውስጥ ለመግባት ለመሸጋገር ወደ ላይ ከፍ ለማለት የመጀመሪያው እርምጃ ነው ብዬ ነው የማስበው። ራሴን ይቅርታ ሳላረግ ግን ያለኝን ሸክም ተሸክሜ አሁንም ሌላ ሩቲን ውስጥ ለመግባት ሌላ አዲስ የህይወት ምዕራፍ ለመጀመር በጣም ነው የሚከብደው እና ብዙ ጊዜ ራሴን ለመለወጥ ጥፋ አስገባብኝ። ራሴን ለመለወጥ ብዙ ጊዜ ሞክሬያለሁ። ሁሉም ሰው እንደሚያደርገው ራሱን ለማሻሻል ራሱን ከፍ ለማድረግ ማይሞክር ሰው የለም ወይም ማይፈልግ ሰው የለም። ስለዚህ እንደዛ አይነት ሰው እኔ ለመሆን ሞክሬ ነበረ ወይም ደግሞ ትራይ አድርጌ ነበረ፣ ግን አልሰሩልኝም። እነዚህ ነገሮች አልሰሩልኝም። ራሴን ለማሻሻል ነገሮችን ሳላራግፍ ሌሎች ነገሮች ላይ መጨመር ነው የሚሆንብኝ። ሌሎች የተሸከምኩት ሸክም ላይ ሌላ ሸክም መጨመር ነው የሚሆንብኝ። ስለዚህ እንደዛ እንዳይሆን ያለኝን ነገር መጀመሪያ ማራገፍ አለብኝ ማለት ነው። ላይክ ቀለል ብዬ ነው። ሰው ባዶ እጁን ሲሆን ነው ሸክሙ ሲያራግፍ ነው ሲጀመር ሁሉም ነገር ለመሸከም ዝግጁ የሚሆነውና ራሱን ለማስተካከል ለመቀየር ትክክለኛ እንትን የሚይዘው ማለት ነውና ስለዚህ ራስን ለመቀየር የመጀመሪያው ይቅርታ ማድረግ ነው። አንድ ለራስ፣ ለቤተሰብ፣ ለጓደኛ፣ ለሁሉም ሰው ማለት ነውና ከዛ ይጀምራል የሚል ነው የኔ ኮንቴንት ወይም ደግሞ የዛሬው ሜይን ፖይንቴ ማለት ነው። ስለዚህ ራስን ለመቀየር እንደኔ ለምትፈልጉ ይህ ቪዲዮ ሼር አድርጉላቸው ለነሱ። እኔ ራሴን መቀየር በጣም ነው የምፈልገው። አላቅም ከእድሜም ከማቹሪቲም አንጻር ነው መሰለኝ መንገድ ላቋርጥ ይቅርታ እና ከዛ አንጻር ራሴን መቀየር እፈልጋለሁ፣ ማደግ እፈልጋለሁ፣ መለወጥ እፈልጋለሁ። ከነዛ ውስጥ ደግሞ የመጀመሪያው ደግሞ ለአዲስ ጉዞ ራስን ማዘጋጀት፣ ያለንን ሸክም ማራገፍ፣ መተው፣ ይሉኝታል መተው፣ ብዙ ነገር ማለት ነው። እዚህ ጋር ነው ባይዘው ባስ የምጠብቀው እዚህ ጋር ነው።
ለዛ ነው እዚህ ጋር የቆምኩት እና ይሄ ነው ብቻ ደስ ብሎኛል። ይሄን ቪዲዮ ስለሰራው ለሆነ ሰው ሼር ስላደረኩኝ ይሄን አይዲያ ማለት ነውና ብቻ በጣም ነው የምወዳችሁ ሁላችሁንም አከብራችኋለሁ። ሌላ በሌላ ቪዲዮ እንደመውጣላችሁ ከፈለጋችሁ ደግሞ ምን ማድረግ እንዳለብኝ በምን የሆነ በቃ ኮመንት ጻፉ። የተሰማችሁ ነገር ኮመንት አድርጉ ጋይስ። ላይክ ዝም በላችሁ ሳይሆን የሆነ ኮንስትራክቲቭ የሆነ ነገር በሆነ አይዲያ እንድመጣ የተሰማችሁ ነገር ጻፉልኝ ወይም ደግሞ ኮመንት አድርጉልኝ። ሁላችሁንም ወዳችኋለሁ። ቻው፣ በሌላ ቪዲዮ እንገናኛለን። ባይ